አታርግ የተባሉት ነገር ስላደረጉ እግዚአብሔር መሆን ስለሻቱ ያ ያደረጉት ድርጊቱ ፈጣሪ መሆን ስለሻቱ መንሻቱ ሳይሆን ድርጊቱ ያደረጉት ነገር ምንድን ነው? ሰይጣን ይሄን ከበላችሁ ፈጣሪ ትሆናላችሁ ስላላቸው አዳምና ሔዋን ይሄንን ስለሻቱ ወደ ገነት ተባረሩ። ስለዚህ በገነት ውስጥ ምን አድርገው ነው? በልተው አይደለ? በልተው። አይዋ ምን ነበር እግዚአብሔር ምን ነበር ያላቸው? ሌሎችን ፍራፍሬዎች እንዲበሉ ወይንም ሌሎችን ብሉ፣ ከሌላ ሌሎችን ግን እንዳበሉ። አይዋ ስለዚህ እግዚአብሔር በገነት ውስጥ መብላትን ፈቅዶላቸው ነበር ማለት ነው። ነገር ግን አትብሉ የተባሉትን በሉና ተባረሩ አይደለ? ይዋ ስለዚህ በገነት ውስጥ መብላትንም ፈቅዷል እግዚአብሔር። ባልና ሚስት ነው ማለት አይደለም። ይለያያና አሁን አንተ የተረዳበት እኛም ይለያያል ሁለቱ። ለምን ታውቃለህ? በቃላው ነው የምናገረው። መረዳቴን እኔ በመጽሐፍ ቅዱስ ላይ በራሴ ባስቀምጥ ስህተት ነኝ እኔ መጽሐፉን ልተነትን አልችልም። ትክክል እኮ ነው። መጽሐፉም አተረጓጎም ላይ ነው ስልክ። አሁን ለምሳሌ አንተ የሆነ ቁርአን ላይ እኔ እንደዚህ ብል ተፍሲር አለ አይደል? የቁርአን ተፍሲር ትርጉም አለው፣ እኛም ትርጉም አለ። ገባህ? ለምሳሌ እግዚአብሔር የሰው ልጅ ፍቃዱ የነበረው በገነት ውስጥ እንዲኖሩ ነበር። የሰው ልጅ በደለ፣ ተባረረ ከገነት። ከዛ በኋላ በገነት ጥረህ ግረህ ብላ ተባለ፣ አለቀ። ከዛ በኋላ ያ ቃል ተሽሯል እንዳለ ማለት ነው። በገነት ውስጥ በገነት ውስጥ እግዚአብሔር አዳምና ሔዋንን ወንድምና እህት ሁነው እንዲቀመጡ ነው የፈቀደው ወይንስ ባልና ሚስት ሁነው? ባልና ሚስት ሁነው እንዲሰው በጊዜው ተፈቅዶላቸዋል። አይዋ በገነት ውስጥ በሚገቡ ጊዜ እግዚአብሔር ከሁሉም የዛፍ ፍሬዎች ብሉ፣ ከዚህኛው የዛፍ ፍሬ ግን እንዳትበሉ ብሏቸዋል አላላቸውም? ብሏቸዋል በሚገባ። ስለዚህ በገነት ውስጥ እንዲበላ ፈቅዷል እግዚአብሔር ምግብ። ያሁን ከሞትን በኋላ የምናገኛት ገነትን አይደለም፣ በፊት የተፈጠርንባት አዳምና ሔዋን የተፈጠረባት ገነት ናታ። ለምን እንደሆነ ታውቃለህ? እዚህ ላይ ያልተረዳዳ ነው ምክንያት አዳምና ሔዋን በገነት ውስጥ ተፈጠሩ፣ አድርጎ ያልተባሉትን ነገር አደረጉ፣ ከገነት ተባረሩ። ከዛ በኋላ ምድር ስጡ፣ ምድር እናንተ ግዟት፣ ጥረህ ግረህ ብላ፣ ዓለምንም ሙሏት ተብለው ምድርም ሙሏት ተብለው ቃል ኪዳን ተፈጸመላቸው። ከዛ በኋላ ገነት ባዶ ሆነች። ከዛ በኋላ ነው እንግዲህ የሚመጣው ጉዳዩ ማለት ነው። መጀመሪያ ከመጀመሪያው ጀምሮ ነው ምድርን ሙሏት ያለው መጀመሪያ ነው እንጂ ከዚያ በኋላ አይደለም። እሺ ምድር እንጂ ገነት ሙሏት ይል ነበረ። ገነት ውስጥ ኑሮ ቢፈቀድላቸው ነው ገነት ሙሏት ይሉ ነበር። ምድር ሙሏት ነው የተባለው። ገነትን ራሷ ምድር ተብላ ትጠራለች እኮ ችግር የለውም። አዳም የት ነበር ሲያጠጣ የነበረው? ያንን ሲኮተኩት የነበረው አታክልት ምናምን በገነት ውስጥ አይደል እንዴ? እሷ ምድር ተብላ ትጠራለች ሳይሆን እዚህ ቦታ ላይ ሌላ ላሳያቸው። ቅድም ውሸት እያላችሁ ነበር። አንድ ትልቅ ውሸት የሚዋሻችሁ አለ ዲያቆኖቻችሁ። እርሱም ምንድን ነው? ሙስሊሞች በገነት ውስጥ 72 ሚስት ያገባሉ እያሉ ይሳለቃሉ። ያው እና ዛሬ አውጥቼላቸዋለሁኝ ውሸታቸውን ላሳያቸው ነው። ያ ሐዲስ ምንድን ነው? ውሸት ነው። ضعيف የሆነ ሐዲስ ነው የሚነግሯችሁ። ግን ሄዳችሁ ቁጥሩን እንደማታዩ ስለሚያውቁ ይዋሿቸዋል። ቁጭ አድርገው ተመልከቱ። ያው እና ሐዲሱ ምን ይላል እዚህ ቦታ ላይ? ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ማ ሚን አሐድን ዩድኺሉሁ ላሁ ልጀና ኢላ ዘወጀሁ ላሁ ዐዘ ወጀል 72 ዘውጃ። አላህ አንድን ሙስሊም ጀነት አያስገባውም በጀነት ውስጥ 72 ሚስት ያጋባው ቢሆን እንጂ ይላል። ይሄንን ይነግሯቸዋል። ግን ያውና ሐዲሱ ምን ይላል? ያ ጀማዓ እዚህ ጋር ضعيف ይላል። ይታያቸዋል። ደካማ ውሸት የሆነ ሐዲስ ነው። በነቢዩ ሰለላሁ ዐለይሂ ወሰለም ላይ የተዋሸና የተቀጠፈ የሆነ ሐዲስ ነው። ነገር ግን ይህን ቁጥሩን ሄዳችሁ እንደማታዩ ያውቃሉ። ይዋሿቸዋል ቁጭ አድርገው እንደ ሕፃን ልጅ። ወላሂ ክብር የላቸውም ለእናንተ፣ ወላሂ ክብር የላቸው። ቢያከብሯችሁ ኑሮ እንዲህ ባልተጫወቱባችሁ ነበር። በእርግጠኛ ናቸው ሄዳቸው ቁጥራቸውን እንደማታዩ። አላማቸውም እናንተ በኢስላም ላይ እንድትሳለቁና እንድትስቁ ብቻ ስለሆነ ማለት ነው። ገብታችኋል? ነገር ግን ሐዲሱ ያውና እዚህ ጋር ይገኛል። ቁጥሩ በራሳችሁ ማየት ትችላላችሁ። ሱነን ኢብኑ ማጃ 4337 ብላችሁ ያዙት ቁጥሩን። ቀጥታ 72 ሚስት ታገባላችሁ የሚለው ሐዲስ ውሸት የሆነ ضعيف የሆነ ሐዲስ እንደሆነ እዚህ ጋር ትረዳላችሁ። ይሄን ይመስላል። እሺ እንደሱ ተብለን እንኳን አስተምርም ቤተክርስቲያን አይሰበክም እንደዛ። በነገራችን ላይ ግን ከእናንተ ውስታዞች የምንሰማው አለ ገነት ውስጥ ጉች ጉች አለ ታገኛለህ ምናምን የሚል አለ። እንደው ስለዚህ መድረክ አይመጥንም እንጂ ሙሌ ቀጣዩ ጥያቄ ስርዓት እያወራ ነበር። ቀጣዩ ጥያቄ መሐመድ የት ነው ያለው? ሙሐመድ ሰለላሁ ዐለይሂ ወሰለም ያሉት በጀነት ነው፣ በገነት ነብያችን ሰለላሁ ዐለይሂ ወሰለም ማስረጃ አንዴ። እኛ እንግዲህ ሁለት ማንነት አለ እንደምታውቀው፣ ነፍሳችን አለች፣ ስጋችን አለች አይደለ? ነፍስና ስጋ
ነፍሳችን አለ፣ ስጋችን አለች። ይቅርታ ሚወት አደረኩት። ይቅርታ ሰው የሁለት ነገር ውቅር ነው አይደለ? ነፍስና ስጋ ነው አይደለ? አይዋ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም በነፍሳቸው የት ናቸው ከተባለ በገነት ናቸው። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አርዋሑል ሙእሚኒነ ፊል ጀና፣ የሙስሊሞች ነፍስ በገነት ብለው ነቢ ሰለላሁ ዐለይሂ ወሰለም ተናገሩ። አንድ ሰው ከህልፈቱ በኋላ ቀጥታ ነፍሱ ወደ ገነት ትሄዳለች። ሙስሊም አርዋሑል ሙእሚኒነ ፊል ጀና፣ ሙስሊሞች በነፍሳቸው ገነት ይሄዳሉ አሉ። አካላቸው፣ ቦዲያቸው፣ ሰውነታቸው የት ነው ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ቀብር ውስጥ ናቸው። ነገር ግን ያ የሚበሰብስ አካል አይደለም። ልክ እንደኔ እንዳንተ ምድር ላይ እንደሚንቀሳቀስ ሰው የማይበሰብስ አካል አድርጎታል አላህ ሱብሓነሁ ወተዓላ። ማስረጃ የእርሳቸው ብቻ አይደለም። በነገራችን ላይ እንደ እስልምና አስተምህሮ የነብያትን ሰውነት አፈር አይበላው፣ ምድር አይበላው። ማስረጃ ማስረጃ ቃል ነቢ ሰለላሁ ዐለይሂ ወሰለም ኢነላሀ ሐረመ ዐለል አርዲ አን ተእኩለ አጅሳደል አንቢያ። ነቢያችን ሰለላሁ ዐለይሂ ወሰለም ብላሉ፣ አላህ በምድር ላይ እርም አድርጎባታል የነብያትን ሰውነት እንዳትበላ። የነብያት ሰውነት አይበሰብስም፣ አፈር አይበላው። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም አካላቸው በስነ ስርዓት በቤታቸው ስር በታች በቀብር ይገኛል። ነገር ግን በነፍሳቸው በሩሓቸው በጀነት ውስጥ ናቸው ማለት ነው። ይህን ይመስላል። እንደዛ ከሆነ አሁን ነቢዩ መሐመድ አልበሰበሰም፣ ሰላም በመቃብር ቁጭ ብሎ ሰላምታ ይሰጣል የሚባለው ነገር ሲያስረዳኝ ስለሱ አምላክ አላህ ስብሐነሁ ወተዓላ ለእርሳቸው ኻስ የሰጣቸው ያደረገላቸው ነገር አለ። እርሱም ምንድን ነው? ነቢያችን ሰለላሁ ዐለይሂ ወሰለም ማንም ሰው በእርሳቸው ላይ ሰላዋትና ሰላምታን አያወርድም። አላህ ነፍሳቸውን ሩሓቸውን ወዲያው መልሶላቸው ለዚህ አካል ሰላምታን የሚመልሱ ቢሆን እንጂ። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ማ ሚንኩም ሚን አሐድን ዩሰሊ ወዩሰልሙ ዐለየ ኢላ ወየረድ አላሁ ዐለየ ሩሒ ሐታ አሩደ ዐለይህ። ከእናንተ አንድም ሰው በእኔ ላይ ሰላዋትንና ሰላምታን አያወርድም፣ አላህ ሩሒን መልሶልኝ በሰውነቴ ላይ ለእናንተ ሰላምታችሁን የምመልስላችሁ ብሆን እንጂ አሉ። ኦኬ እንደዛ ቅርታ እንዳላቋርጥ፣ እንደዛ ከሆነ አሁን ለምሳሌ እኛ ክርስቲያኖች፣ አይሁዶች፣ ሌሎች እምነት ተከታዮችም መሐመድ እንደ ማንኛውም ሰው እንግዲህ ገነት ሊገባ ይችላል። የሰማውን ተዋንተ ያው የተጻፈልን ነው የምናነበው። ግን እንደዛ ከሆነ በምድር ሰውነው ሳይበሰብስ ሰላምታ የሚመልስ ከሆነ ለምን አሳይታችሁ ለምን ዓለምን አታሰልሙ? እኛ ዓለምን የምናሰልመው በእውቀት ነው እንጂ በእንትን በሚታይ ልክ እንዲህ ነበሩ የቀደሙት ነቢያትን ሲያስቸግሩ የነበረው። እስኪ አምላክን አሳየን፣ አምላክን ካላየን አናምንም እያሉ ያስቸግሩ ነበር መሲሁን። በቃ እኔን አያችሁ ማለት እሱን አያችሁ ማለት ነው። ትምህርቴን እያያችሁ አይደል እንዳላቸው፣ ይህን ተአምር የምሰራውን እያያችሁ አይደል እንዳላቸው። ያለፈው ህዝብ ዲሞ ህዝብ ነበር፣ የእስራኤላውያን ህዝብ ማለት ነው። አብዛኛው እያስተማራቸው ከአንተ ጋር ለዘመናት ሳስተምርህ ቆይቼ ፊልጶስ አለው አሳየ ትለኛለህ እንደሆነ በቃ እኔን አየህ ማለት እርሱን አየህ ማለት ነው። ከዚያ ወረደ ብሎ ምን አለው? አብ እኔ የሚሰራውን አየህ ማለት በቃ እኔን አየህ ማለት ነው። የአምላክን ስራ እያሳያቸው ለዘመናት አብሮ እያስተማረ ስንት ደክሞ ለፍተው ክርስቶስ፣ ነገር ግን እስካሁን ድረስ በቃ ካላሳየህን ይሉት ነበር። ሙሳንም እንደዚህ አስቸግረው ነበር። ካላየን አናምንም ይሉታል። አያ አይደለም ፈቃሉ አሪና አላህ ጀህረተን፣ አላህን በግልጽ በገሃድ ካላሳየህን አናምንም አሉት። በጣም ነቢያትን ያስቸግሩ ነበር። እንደ አጠቃላይ ማየት ነው የፈለገው፣ እናሳያለን፣ ችግር የለውም። ምን ነበር ያልኩት ቅድም ሐዲሱ ላይ ሙሌ ቆያንደ? አዎ የነቢያት አስክሬን አፈር እንደማይበላው ላሳየህ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢነላሀ ሐረመ ዐለል አርዲ አን ተእኩለ አጅሳደል አንቢያ አሉ። አላህ በምድር ላይ እርም አድርጎባታል የነቢያትን ሰውነት እንደ አፈር እንዳትበላ ብሎ ተናግሯል። ታዲያ ነቢያችን ሰለላሁ ዐለይሂ ወሰለም በተናገሩት መሰረት የነቢያቶች ሰውነት እውነት እንደው አፈር አይበላውም? አዎ። በተጨባጭ ይህን ነገር ማየት ይፈልጋሉ ክርስቲያኖች። በተጨባጭ ይሄ ነገር ተከስቷል ወይ? አዎ ተከስቷል። ማን? ከነቢያቶች መካከል አንድ ነቢይ ዳንኤል ዐለይሂ ሰላም። አሁን በማስረጃ ያሳየህ ነው። ዳንኤል አላህ ስብሐነሁ ወተዓላ ከላካቸው ነቢያቶች መካከል አንድ ነቢይ ነው። የሞተው ከነመሲሁ ምናምን በፊት ነበረ። ነገር ግን እስከ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ትውልዶች ዘመን ድረስ ዑመር ብን አልኸጣብ የተባለው የነቢ ሰለላሁ ዐለይሂ ወሰለም ሁለተኛው ኸሊፋ እያስተዳደረ ባለበት ዘመን ድረስ የእርሱ አስክሬን አልተቀበረም ነበር። ነገር ግን በሳጥን ውስጥ ተቀምጦ ነበረ። ገብታችኋል አይደለ? ለምን ያክል ዓመታት አስቡት። ከመሲሁ ዘመን በፊት ነው የሞተ ሰው፣ በጣም የቆየ ነው ዳንኤል ዐለይሂ ሰላም። ነገር ግን እስከ ዑመር ብን አልኸጣብ አስተዳደር ድረስ አስክሬኑ ተቀምጦ ነበረ፣ አልተቀበረም። የነቢዩ ሰለላሁ ዐለይሂ ወሰለም ሰሓቦች የአይን እማኝ ምስክሮች ቀጥታ ሲገቡ ጊዜ አገኙት፣ ይሄን አስክሬን አገኙት።
ከራስጌውም ስር የተጠቀለለ በብራና የተጻፈ ዕብራይስጥ ጽሑፍ ተቀምጦ ነበር። ወዲያው ያንንም ሰሓቦች አነሱትና ሲያዩት እነሱ አረበኛ ነው የሚችሉት፣ ዕብራይስጥ አይችሉም። ነገር ግን ከመካከላቸው እስልምናን የተቀበሉ አይሁዳውያን የነበሩ ነበሩ፣ እነ ከዕብ አልአሕባር የተባሉ። ከዕቡል አሕባር በጣም ሊቅ የሆነ አይሁድ ነበር። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መጥተው እስልምናን ሲያስተምሩ ጊዜ እርሱ የመጨረሻ ዘመን ነቢይ ቃል የተገባልን ራሱ ሙሐመድ ራሱ ነው ብሎ እስልምናን የተቀበለ አይሁድ ነው። ይህ አይሁድ ዕብራይስጥ በደንብ ይችላል። ከዚያ በኋላ ሰሓቦችም ወደ ከዕቡል አሕባር ጋር ሄዱ። እስኪ ይህን ዕብራይስጥ አንብብልን ተርጉምልን አሉት። ወዲያ ሲያይ ጊዜ ምን ይላል? እኔ የአላህ ነቢይ ዳንኤል ነኝ ይላል። ያሰላም አስክሬኔንም የመጨረሻው ዘመን ነቢይ የእርሱ ትውልዶች ያገኙታል፣ እነርሱ ይቀብሩኛል። ከዚያ በኋላ ይህ ነገር ለዑመር ብን አልኸጣብ ተነገረ። ዑመር ብን አልኸጣብም ሀዛ ነቢይ ምን አልአንቢያ አለ። ይህ ከቀደሙት ነቢያቶች ከአላህ ነቢያቶች መካከል አንድ ነቢይ ነው። አደራ አስክሬኑን 13 መቃብሮችን ቆፍራችሁ በአንዱ ላይ ቅበሩት አለ። ገብታችኋል አይደለ? ለምን ይሄን አደረገ ዑመር? እነዚህ ሰዎች እነዚህ አይሁዳውያን እርሱን ድል አድርገውባቸው ነው። ገብታችኋል? ሰሓቦች እዚያ ቦታ ላይ ሄደው ማለት ነው። እና በድርቅ በሚመጣባቸው ጊዜ ይሄን አስክሬን ይዘው እየወጡ ዝናብን ይጠይቁበት ነበር፣ ይለምኑበት ነበር። ካኑ የስተስቁነ ቢጀናዘቲሂ ዐለይሂ ሰላም። ይህን ያደርጉ ነበር፣ ይባረኩበት ነበር። ይሄ ሽርክ ዳግም እንዳይሰራ ዑመር ብን አልኸጣብ አይነዋጅ እንዲሆንባቸው መጥተው ዳግም እንዳው ቢያገኙት እንኳ ያንን ቀብር ወደ መለመን ወደ መጠየቅ አስክሬኑን አውጥተው ምናምን እንትን እንዳይሉ 13 መቃብር ቆፍሯል። ዑመር ተቆፈረ፣ በአንዱ ላይ ቅበሩት አላቸው፣ ተቀበረ። ገብታችኋል አይደለ? ያ ነው። እና ስለዚህ ከነቢያቶች መካከል አንዱን ነቢይ አላህ ስብሐነሁ ወተዓላ አስክሬኑን እንዳይበላ ያደረገው ነቢይ አለ። እርሱን በማስረጃ ልናሳይህ ነው። አቡከር አንድ ክፈትለት። ያው እና ይሄን ይመስላል። አቡከር ቀጥላቸው። አንዴ ወደ ሱቅ ደርሼ ልመጣ ነው። የሸይኹል ኢስላም ተይሚያ ንግግር እንዳለ ይዘዋል አይደለ? ያው እና ከነቢያቶች መካከል አንድ ነቢይ አስክሬኑ ለዘመናት ቆይቶ አፈር ያልበላ ነቢይ ልናሳያቸው ነው በማስረጃ። ያላ ቀጥላቸው። ኸይር ኢንሻአላህ። ይሄ የምትመለከቱት የኢማም አልበይሀቂ ደላኢል አንቡዋ የተሰኘው መጽሐፍ ነው። ሰነዱ ሰሒህ በሆነ ዘገባ ወደ ኢማም ኢብኑ ተይሚያ ሸይኹል ኢስላም ወደ እንሄዳለን እና ሰሒህ በሆነ ዘገባ አንዴ እሺ ይቅርታ እሺ፣ አንድ የሆነ ስልክ ገብቶብኝ ነው። ስለዚህ ወደ እንትኑ እንመለስና ያው እዚህ ጋር የምትመለከተው ዘገባ ላይ ለማ ቱስቱር የምትባል ከተማ በተከፈተች ጊዜ ወጀድና ፊል ቤቲ እንትን ቤት ላይ እዛ ቤት ላይ እንትን ይገኛል። ኦኬ ልጅ ወጥቷል። ሌሎቻችሁ ላሳያችሁ። እሺ ችግር የለውም። ከዛ እዛ ከበር ያገኛሉ፣ ከበርና ጽሁፍን ያገኛሉ። ከዛ ፈዱዐ ለሁ ከዓብ ተጠራና ፈነሰኸሁ ያው ወደ አረብኛ ቀየረው ማለት ነው። ከዛ ምን ነበረበት ከተባለ ይሄ በዚህኛው ዘገባ ላይ ሙሉ በሙሉ በአማርኛ አድርግልን እስኪ፣ ወይ በአማርኛ ወይ በእንግሊዝኛ። አሁን እየተረጎምኩት ነው። እንዴት ላድርግልህ? ቆይ እሺ፣ የሆነ እሺ የሚቀየርበት ሲስተም ልፈልግ እንጂ ያው እየተረጎምኩ ስለሆነ በመጽሐፍ ያለ ነው። ገባ? አሁን በአረብኛ መጽሐፍ ያለ በአረብኛ ነው። ግን እንዴት አድርጌ ልቀይርልህ መሰለህ? እሺ 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 ቆይ የኢማም ኢብኑ ተይሚያን ንግግር እሺ ተርጉሜ ላሳያችሁ። እሺ
ያው ዋናው ማየት እንትን ያለባችሁን ነገር በመጽሐፍ ካሳየን አሁን እንግዲህ ተርጉሙልን ካላመኑን እንግዲህ ምንም ማድረግ አንችልም። ችግር የለውም አትጨናነቅ፣ አሳየን እና ከዛ አንጻር ነው። ኦኬ በቃ እዚህ እንቀጥል። ተውት እና አይ ቲንክ እንትን ለመተርጉም ሌላ ነገር ስለሚፈልግ ስለዚህ ይሄንን ዳንኤል ይባላል እና ፈለማ ካነ ፊህ ይሄ ዳንኤል የሚባለው ነቢይ ይባላል እና ምን ነበረ ከተባለ ፈቃለ ሲረቱኩም የእናንተ ታሪክ ነበረ፣ ወኡሙሩኩም ወዲኑኩም ሃይማኖት ምናምን የሚመጡት ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አጠቃላይ የተቀመጠ ነገር ነበረ እና የነበረው ይሄ ሁሉ ነው ብሎ ተቀምጧል ነው እና ቃለ ሐፈርና ቢነሃሪ 13 ቀብረን 13 የተለያዩ የሆኑ ቀብሮችን ይቆፈራሉ። ከዛ በኋላ ቀብሮቹን ከቆፈሩ በኋላ ፈለማ ካነ ይሄንን ያደረጉት ደግሞ አውጥተው እንትን እንዳይሉት ነው። ስለዚህ ያንን ዳንኤል ይባላል። ረጁሉን ይቃሉ ለሁ ዳንኤል፣ አያችሁት? ዳንኤል ይባላል። ከዛ ቀበሩት ማለት ነው። ከዛ ኢነ ሉሑመል አንቢያ ላ ቱብሊሃል አርድ ወላ ታእኩሉሃ ሰብእ፣ እንስሳቶችም አይበሉትም መሬትም አትውጦም የሚለውን ተናገሩ ይለናል እና ዘገባው በጣም በብዙ ኦኬ ዘግቻ ሚት ነኝ እንዴ? እና ሰነዳቸው ሙሉ በሙሉ ትክክል በሆነው እንደዚህ መጥቷል ነው። ኦኬ እሺ፣ ሌላ ጥያቄ ካለ መቀጠል ትችላለህ። ያው ያነበብኩ ነበር እና ከአላህ ጋር ሰይጣን አብሮ አለ የሚል ነገር አለ። እሱን ነገር ብታብራራልኝ ጠቅስ ብነግርህና የዛን ብታስረዳኝ። ማስረጃ ቆይ ላውጣ አንዴና ጠበቀኝ። ያው ትልቁ ላይ ነው ያለው። ከፍተህ ማስረጃ አይ እኔ እንትን ሳላስቆይ ጥቅሱ እነግርሃለሁ፣ አንተ ትከፍትልኛለህ። እሺ ችግር የለውም። እሺ ጠበቀኝ። እሺ የሆነ ቪዲዮ ለቅቄ ነበረና ብዙ እንትን አላለም። ተመልከቱት። እሺ ኢንሻአላህ መጀመሪያ ላይ የቆየ ቪዲዮ ነው፣ ተመልከቱት። ሱብሃንአላህ እና ነቢያት እሺ ሳይ ሙስሊም ስንት 28-14 እሺ ምን የሚል ነገር እስቲ ለምሳሌ አንብቤን የመጣኸው ስላልከን ሳይ ሙስሊም 28-14 ላይ ምን የሚል ነገር እስቲ አነበብክ? ለምሳሌ ያነበብከውን የሆነ አንድ መስመር ና በለን ንገረን። እሱ ጥሩ ነገር ነው። ጥሩ ነገር ለእኔ ይመራኛል፣ ይነግረኛል ይላል። ሰይጣን ከመቼ ወዲህ ጥሩ ነገር ሊመራ ይችላል? ነው ስለዛ ሳይሆን ያልከን እኮ ከአላህ ጋር ሰይጣን አለ ነው ያልከን። ለዛ ነው ማስረጃ የጠየቀኝ እኮ። አውጣውና እሱን ክፈተውና እሱ ላይ ታነበዋለህ፣ ታገኘዋለህ። አውጣው። ከአላህ ጋር ሰይጣን አለ ይላል እሱ ይላል። አዎ እሺ አንዴ ሰይ ኦኬ። ለምን እኔ ራሴ አልከፍተው? አንዴ ፒሲ ላስተካክልና እሺ አሁን ለእናንተ ስንል ሱና ዶት ኮም ልንከፍት ነው። እኔ ሱና ዶት ኮም ተጠቅሜ አላውቅም፣ ግን እንግዲህ ተመልከቱ። አሁን ቆይ ይህንን አሁን የሚመጣውን ቅጥፈት ተመልከቱ። 18-14 28-14 እንጀምራለን። እሺ ሰሂህ ሙስሊም እሺ ያው አንብብልኝ ይላል። 28-14 ይላል። ያው 28-14 አንብበው። ፍጥነት ሰውዬው ቁጥሩ የት አለ? ቁጥሩን አሳየኝ እንጂ ቁጥሩ የለም እኮ። 28 ያው እዚህ ጋር 28-14 ሰሂህ ሙስሊም 28-14 አይቷል። ናና አንብብልን። ኧረ እባክህና አንብብልን።
እኮ አስረዳን። አንተ እያነበብክ አስረዳን። እኔማ እስቲ አንብቤዋለሁ። አልከኝ እኮ እኔማ አለ እኮ አንብቤዋለሁ። አንተ ያንተ እኮ እያልክ አንብበል። ከአላህ ጋር ሰይጣን አለ የሚለውን አንድ ያሳይ። በአማርኛ አድርገውሽ። አያ አላነበብከውም ማለት ነው። አይታል ውሸት ሲ አንብቤዋለሁ። በአማርኛ ነው ያነበብከው? ሰይ ሙስሊም በአማርኛ ነው ያነበብከው? ያቸው እንግዲህ አሁን ውሸቱ ሲጋለጥ ማለት ነው። ሰይ ሙስሊምን በአማርኛ ሲሲስ እሺ አንብብልን። አዎ ትክክል። በቃ ጥሩ እያነበብክ ተርጉምና ንገረን። እሺ ጂን ምንድን ነው? እሺ ጂን እያለ እኮ ነው። አልጠየቅኩህም። አንብቤ ከአላህ ጋር ሰይጣን አለ ምንድን ነው? እሱን እየነገርኩህ እኮ ነው። ይኸው ሰይጣን እያለ አይደል እንደ እሱ። ችግር የለው። አንተ ግን አንብቤ ከአላህ ጋር ሰይጣን አለ ይላል ያልከውን አሳየኝ እኮ። ይኸውና ጂን እያለ አይደል እንዴ? ጂን ምንድን ነው ታዲያ? እሱን አልጠየቅኩም። ከይቅርታ ጋር አሳየን እስቲ የቱ ጋር ነው ያነበብከው? ወይ ደግሞ ይቅርታ ጠይቅና በቃ አታነቡም። እናውቃለን እኮ ክርስቲያኖች እንዲህ የሚል ነገር ሰምቻለሁ ብለህ ብመጣው ምን ችግር አለው? ባትዋሽ ስለዋሽ አስረዳኝ እኮ እንድታስረዳኝ ነው እኮ እኔም እኮ የጠየቅኩህ እኮ። አዎ ስለዚህ ሙስሊም ጋር ስትመጣ መዋሸት ሄዱ። አልዋሸውም። አንብብልን እንጂ መጀመሪያ መዋሸትህን እንትን ማለት አለብህ። አልዋሸው የምትል ከሆነ ምን የሚዋሸው እና እየነገርኩህ አይደል? ጂን እያለ አይደል? ጂን ምንድን ነው? እሺ በእንግሊዝኛ በአማርኛ ንገረኝ። አዎ ጥያቄያችን እኮ ጂን ይላል ወይስ አይልም አይደል? ተመልከቱ እንግዲህ የክርስቲያኖችን አይመሩ እኮ ከእሱ ጋር ታዲያ ሰይጣን እንዳለ እኮ የተናገረ ነው። በአማርኛ አድርግልኝ አልኩህ አይደል? በአማርኛ አድርግልኝና ሁሉም ያንብበው። ተፍሲር በአማርኛ ተፍሲር በአማርኛ የሚባል ሀዲስ የለም በመሰረቱ እኮ። ትራንዚት አድርገው። ለምን የሌለው ትራንዚት አድርገው? እኔ እኮ ስልክ ሳልያዝኩ ነው እንጂ አወጣልሃለሁ እኮ። ትራንስሌትም ሳረገው ከአላህ ጋር ጂኒ ያለ ይላል እኮ። አድርገው አልኩህ አይደል? ካላፈርክበት አድርገው። አሁን አንተ ማንበብ የማትችል ሰውዬ ካላፈርክበት ነው ስትል አይደለም። እኔ እኮ አንብቤ ተደርቼው ነው የጠየኩህ። ግን አያምርባችሁም፣ ወላሂ አያምርም። አሁን ካላፈርክበት ነው ይላል። አሁን አምጥቶ ይኸው ችለህ ነው ጸጥ ብለህ ነው ማለት ነው። እኛ ሀዲሱን እናስረዳሃለን። ግን መጀመሪያ አንተ ያንን ስህተታችሁን እንድትማሩ ነው። ለእናንተው ስንል ነው። ያድግባችኋል፣ ይለምድባችኋል። በሀገር ደረጃ ስህተቶች፣ መጥፎ ነገሮች የሚበዙት እንደዚህ ነው። በቃ ከዚህ የለመዳችሁት ማለት ነው። እና እንዳይለምድብህ ነው እኔ አስረዳሃለሁ። ሀዲሱ ላይ የተፈለገው ነገር ምን እንደሆነ ልንገርህ። አሁን ሀዲሱ እያለ ያለው ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ማሚንኩም ሚን አሐዲን ኢላ ወቀድ ውኪለ ቢሂ ቀሪኑን ነው ያሉት። ከእናንተ መካከል ሁሉም ቀሪን አለው ነው። ቀሪን ነው እያለ ያሉት። ከአላህ ጋር ሸይጣን አለ የለም ምናምን ያለ በመሰረቱ የሚያወራው ስለ ጂኒ ነው። ጂኒ ደግሞ ሁለት አይነት ነው ያለው። አንደኛው ጥሩዎች አሉ፣ መጥፎዎች አሉ። እኛ ልክ እንደናንተ አይደለም የምናስተምረው። ከጂኒ መካከል ሙእሚኖች አሉ፣ አላህን የሚፈሩ አላህን የሚገዙ አሉ። ስለዚህ ሀዲሱ እያወራ ያለው ስለዛ ስለ ሁለቱ ነው። እና ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከኔ ጋር ደግሞ ያለው ጥሩ ነው ብለው ተናገሩ ነው። خلاص ይሄ ሌላ ምንም አንተ ከምትለው ነገር ጋር የሚገናኝ አይደለም። ኦኬ ሰይጣን ከመቼ ነው ጥሩ ነገር የሚመራ ነው እኮ እሱ ነው ጥያቄ። አዎ እኛ ሰይጣን የሚባለውን ነገር እንደናንተ እንዴ ሰይጣን በእናንተ መልከ መልካም አይደለም እንዴ? እንዴ ነው ሰይጣን ከመቼ ነው መልከ መልካም የሚሆነው? መልከ መልካም እንደሆነ ባሳየህ በጣም መልከ መልካም የሰይጣን ትእዛዝ የሰይጣን ገለጻ ማንም ትእዛዝ እኛ አንመራም። የእናንተ እኮ ሰይጣን እንደዚህ እንደዚህ አለኝ ቢል እንደዚህ ብሎኛል የኔ ሰይጣን መራም ብሎ ራሱን አሳምኗል። እሱ አላህ ራሱ ማለት ነው። ጥሩ ነው የሚነግረኝ። ኧረ ቆይ፣ ኧረ በእናትህ፣ ኧረ እዚህ ጋር ተናጋሪው ነብዩ መሐመድ ናቸው። ኧረ እንደዚህ አለማወቅህ መግጠጥ የለበትም። እንትን በል፣ ኧረ ተረጋጋ። በመሰረቱ አንድ ሁለተኛ፣ እዚህ ጋር እኛ ሰይጣን የሚባለውን ነገር እንደናንተ አይደለም የምንረዳው። እናንተ ጋር ነው ያለው። እኛ ጂኒ የሚባለውን ጂኒ ነው የምንለው። ጂኒ ደግሞ ከሁሉም ሰው ጋር እንዳለ ታምናላችሁ አታምኑ? እርታች ረድ እኔ ወይ አያውቁ ወይ ምን አይሉ ክርክር አውዝ ለምስጣረጅ
እኔ ራሱ እንዳልበላ አደረገኝ። ሞዴሬተሮች ሌላ ሰው ካለ አስገቡ ኢንሻአላህ። ልጆች ታውቃላችሁ እኮ አሳየው እንጂ ታዲያ ጥሩ ነገር መቼ ካፉ ወጣ? እኔ መነኝ እኮ ነው ያለው። ከዚህ ትልቅ ነገር እኮ አደረገለት። አንተ ይሄን ማድረግ የሚችል በነገራችን ላይ ያደረገው ነገር ከሰው እንትን ወጣ ያለ ነው። ስለዚህ ተአምር ነው። ተአምር ማለት ነው ማለት ነው። ትርጉሙን ታውቃለህ? ተአምር እኮ ብሮ መጀመሪያም እኮ እንትን እያሉ እኮ ፓወር ነበራቸው። አሁን ፓወራቸውን ለመጥፎ ነገር ነው የሚጠቀሙት። ይሄ መጥፎ ነገር እኮ አይደለም። ለኢየሱስ ክርስቶስ አንድ ቦታ ቆሞ የዓለምን መንግስታት በቅጽበት አሳየው። ይሄን ማድረግ የሚችለው ማን ነው ከአምላክ ውጭ? ማለት ስልጣኑን እሺ ማን የሰጠው ብለህ ነው የምታምነው አንተ? አይደለም። በኢየሱስ ክርስቶስ አምላክ ነው ከተባለ ለአምላክህ የዓለምን መንግስታት በቅጽበት አሳየው ዲያብሎስ ነው መጽሐፍ ቅዱስ እኮ። ይሄንን ስልጣኑን የሰጠው ማን ነው እኮ ነው ያልከው። ጅማሩ ኬት ነው? ጂኒ ፍጡር ነው ተፈጣሪ ነው? አይደለም። አሁን መጽሐፍ ቅዱስ ላይ ጂኒ ማለት ጂኒ ፈጣሪ ነው ወይስ ተፈጣሪ ነው? ጋንንት ዲያብሎስ ማለት ፈልገህ ነው እኮ። ያው ኦልሬዲ እኮ የእሱ ልጆች ናቸው። ዲያብሎስ እንደ መጽሐፍ ቅዱስ አምላክ ነው። የዚህ ዓለም አምላክ እሱ ነው። ልክ ነህ። እሱማ የዛ ላይም ገዢ እሱ ነው። ግን ሁሱ ባለፈው ማን ነው ትናንትና የጠየቁሽን ጥያቄ እኮ አልነገርሽኝም። ጂውሾች የዚህ ዓለም አምላክ ዲያብሎስ መሆኑን አውቀርላ ቃል አይ ጂውሾች ያልሽው ፓርት እኮ። እሺ አሁን እሱን ላስረዳህ። አዳምጥ። መረዳት ከሆነ የምትፈልግ አይኖ እሺ አስረዳኝ። እንግዲህ አይሁዶች እዝራ የአምላክ ልጅ ነው ብለው ያምናሉ። ክርስቲያኖች ደግሞ ክርስቶስ የአምላክ ነው ብለው ያምናሉ አይደለ? አሁን እሱን እንዴት መሰለህ የምናሳያቸው? አይሁዶች ብለዋል ወይ ነው ያንተ ጥያቄ አይደለ? አይሁዶች የእዝራ ልጅ ያመልኩታል ወይ ነው። እና ከሀዲስና ከቁርአን ውጪ ማስረጃ እንድትሰጠኝ ይፈልጋል። ምን መሰለህ ቁርአኑን የሚለውን መጀመሪያ በደንብ አስተውል። አሉ ነው የሚለው ተናገሩ ነው አንተታቸው የተናገሩት እንዲህ ተብሎ ተጽፎ በመጽሐፉ ቢሆን ኖሮ የትኛው መጽሐፋችን ላይ ነው የተጻፈው ብለህ መጠየቅ መብትህ ነበር። ይዛል ለምሳሌ መጽሐፍ ቅዱስ ላይ ስትመጣ አይተህ ከሆነ የአዲስ ኪዳን ጸሐፊዎች በመጽሐፍ ላይ እንዲህ ተብሎ እንደተጻፈ ይላሉ አይደለ? አሮራ ይላሉ አይደለ? ያው እንደዚህ አይነት ከተባለ በመጽሐፉ ላይ እንደተጻፈ ቢል ኑሮ በቁርአን ላይ ሄደን መጽሐፉን የቱ ጋር ነው አንቱ ትላለህ። ግን ቁርአኑ ላይ እያለ ያለው አሉ ነው። ያ ማለት በአንደበታቸው የተናገሩት ንግግር ነው። በአንደበታቸው መጥተው እንደተናገሩ ደግሞ በማስረጃ ልናሳያ ነው። እሱ እነዚህ አይሁዲዎች መጥተው ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ፊት ስለ እዝራ የተናገሩትን የዓይን እማኝ የሆኑ ሰሃቦች እና አብዱላህ ብኑ አባስ ዘገቡ። መጥተው እነዚህ አይሁዲዎች 4 አይሁዲዎች ናቸው። መጥተውና ምን አሉ? አይሁድ ሲባል እዚህ ቦታ ላይ ሁሉም አይሁድ ለማለት አይደለም። አሁን ያ ዘመን ያሉ አይሁዲዎች እዝራ አምላክ ነው ብለው ያምናሉ ወይ ከተባለ አናውቅም። እነዚህ ሰዎች ያምልኩ ሊክዱትም ይችላሉ። ግን የዛን የነበሩ የአይሁድ ጭፍራዎች በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን የነበሩ እዝራ ራሱ የአምላክ ልጅ ነው ብለው ያምኑ ነበረ። ይሄን አብዱላህ ብኑ አባስ ዘግበው ከፈለክ ላሳየህ። እሺ የድሮዎቹ አይሁዶች እንደዛ ብሎ ያመልካሉ፣ የእዝራ ልጅ ብሎ ያመልካሉ ካልከኝ ለምን ታዲያ ከሀዲሱና ከቁርአን ውጪ ለምን በታሪክ አታስረዳኝም? እኛ የማስረጃ ምንጫችን የሰው ታሪክ ሳይሆን ታሪክ ማስረጃ ሊሆን አይችልም። ወይም ደግሞ እሺ ከቁርአኑና ከሀዲሱ የድሮዎቹ አይሁዶች የእዝራን ያመልኩ ነበር የሚለውን አሳይ። እኮ ልድገምልህ እያለ ያለው ቁርአን ያመልኩ ነበር ወይንም ደግሞ እዝራ የአምላክ ልጅ ነው ብለዋል በአንደበታቸው እያለ ነው ያለው። በአንደበታቸው ውስን ናቸው ወይስ ሁሉም ናቸው? ውስን ናቸው፣ ሁሉም አይደለም። እሺ ውስን ናቸው የሚለውን አሳየኛል። ችግር የለውም። መተው አይሁዶች ራሱ ነቢዩ ሙሐመድን እንድናምንብህ ዘንድ እዝራ የአምላክ ልጅ ነው በል እያሉ ያስቸግሯቸው ነበር። የሚገርም ልክ ክርስቶስ የአምላክ ልጅ ነው እንደሚሉ ክርስቲያኖች እነሱም መተው እዝራ የአምላክ ልጅ ነው ብለህ አትቀበልም አንተ እንዴት እንከተልሃለን እያሉ ይናገሩ። ይሄ በሰነድ ተቀምጧል። ሰነድ ማለት የዘገባው ሰንሰለት ማለት ነው። እስከ መጨረሻው እስከ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን ድረስ የነበሩ ሰሃቦች የዘገቡት እነሱ ላሳይ ነው። መቶ አይሁዶች ከእርሳቸው ዘንድ ሲጠይቁ ያንን እነሱ ዘግበውታል። የዓይን እማኞች ማለት ነው፣ የዓይን ምስክሮች ማለት ነው።
ላሳየህ ስናጥች ያው እና እዚህ ጋር አይሁዲዎች እዝራ የአምላክ ልጅ ነው ድረስ ያምኑ እንደነበር አንቀጹ የጠየቅከው እዚህ ጋር ይገኛል። አይሁድም እዝራ የአምላክ ልጅ ነው አሉ ይላል። ክርስቲያኖችም መሲሁ የአምላክ ልጅ ነው አሉ እያለ ይናገራል። ይሄን እዚህ ቦታ ላይ ሐዲስ ላይ ይመጣል። እዚህ ጋር ምን ይላል? ወደ አማርኛ ቀይረልሃለሁ። حدثنا أبو كريب قال حدثنا يونس بن بكير قال حدثنا محمد بن إسحاق قال حدثني محمد بن أبي محمد مولى زيد بن ثابت قال حدثني سعيد بن جبير أو عكرمة عن ابن عباس قال أتى رسول الله صلى الله عليه وسلم سلام بن مشكم وده نبي محمد صلى الله عليه وسلم قال أردت يهوداوያን መጡ። ማን ይባላሉ? ሰላም ኢብኑ መሽከም ይባላል አንደኛው፣ ሌላኛው ኑዕማን ኢብኑ አውፋ፣ ሌላኛው ሸእስ ኢብኑ ቀይስ፣ ሌላኛው ማሊክ ኢብኑ ሰይፍ። ፈቃሉ እንዲህ አሉ ይላል። አየህ በአንደበታቸው ነው የተናገሩት እንጂ መጽሐፋቸው ላይ ተጽፏል ማለት አይደለም። አሉ ሰዎቹ በአንደበታቸው ምን አሉ? ከይፈ ነተቢዑክ እንዴት እንከተልሃለን ሙሐመድ፣ ወቀድ ተረክተ ቅብለተና አንተ የእኛን የስግደት አቅጣጫ ትተሃልና። የስግደት አቅጣጫን ትተሃል ማለት ወደ መካ ሆኗል ነብዩ ሰለላሁ ዐለይሂ ወሰለም የሚዞሩት። ከዚያ በፊት ወደ ኢየሩሳሌም ይዞሩ ስለነበር ነው። አይሁዶች ደግሞ ይሄን ያውቃሉ። ወደ እኛ አቅጣጫ ወደ ኢየሩሳሌም ይዞራል ብለው በጣም ደስተኛ ነበሩ በዚህ ገብተዋል። ከዚያ በኋላ ወደ ቂብላ አቅጣጫ በመዞራቸው ተናደዋል። በዚህ ቂብላችንን ትተሃል አቅጣጫችንን፣ አንደኛ። ሁለተኛ ወአንተ ላ ተዝዑሙ አነ ዑዘይረን ኢብኑላህ፣ እንዲሁም አንተ ደግሞ ዑዘይር የአላህ ልጅ ነው ብለህ አታምንም። ዑዘይር የአላህ ልጅ ነው ብለህ አትሞግትም። እንዴት ብለው እና አንተ ነው የምንከተል ይሏቸው ነበር። ገብቶሃል አይደል? ስለዚህ በአንደበታቸው ዑዘይርን የአምላክ ልጅ ነው እያሉ እነዚህ ሰዎች ያምኑና ያመልኩት እንደነበረ በዚህ ላይ ታገኘዋለህ ማለት ነው። ይህን ይመስላል። እሺ እንደተረዳሁት ከሆነ እነዚህ አራት ሰዎቹ ግን የድሮ ናቸው ብሎ እዛ ጋር አያመለክትማ። የድሮ አይሁዶቹ ጋር ያመለክት ነው። እዛ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን የነበሩ ናቸው። ያው የአይን ምስክር እዛው ሰሃቦቹ እየተናገሩ ነው እኮ። ገብቶኛል እኮ አባባል። አራቱ ሰዎች አይሁዶቹን እዛ ብሎ እየመለሱ ያሉት ግን እነዚህ አይሁዶች አሁን የድሮ መሆናቸውን ምን ነው ማስረጃ ያለ እኮ? የድሮ መሆናቸው በዚያው ዘመን በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን አብሯቸው ያያቸው የአይን ምስክር በመስከሩ አብዱላህ ብን አባስ የተባለው በነቢ ሰለላሁ ዐለይሂ ወሰለም ዘመን የነበረው እርሱ ያያቸው እየመሰከረ ነው። መጥተው ጠየቁ እንዲህ አሉ እያለ እየተናገረ ነው። ይሄን የከፈትከው ሐዲስ ላይ ነው? አዎ ሐዲስ ላይ ነው። ኦኬ እኔ ከሐዲስ አልፈልግማ። ሐዲሱማ እኮ እንትን እያለ ነው፣ እየዋሸ ነው። ከሌላ ማስረጃ አስተኝ ከሐዲስ ውጭ ስነ ስርዓት ያዝና አውራሽ። ሐዲሱን አልቀበለው ማለት ትችላለህ። እየዋሸ ነው ምናምን የሚለውን ቃል እሱን ተው። እሺ ይቅርታ፣ እየዋሸ የሚለው ይቅርታ። ከሐዲስ ውጭ ማስረጃ አስተኝ። አሁን ምን መሰለህ፣ ሙስሊሞች ጋር መታቸው ጥያቄ ሲጠየቁ ጊዜ የማስረጃ ምንጫችን ቁርአን እና ሐዲሶች ናቸው። ልክ መልሱ ከተገኘ በኋላ አያስኬድም። እኛ የታሪክ የማንነት የምንቀበል። ስለዚህ እኔ መልሴ ያልተመለሰልኝም አሳየኝ ብለህ ካየህ ከጨረስክ በኋላ አልተመለሰልኝም ራስህን ነው የምትሸውደው፣ እኛን አይደለም። ኖ አይ እንደዛ ሳይሆን ሐዲሱማ እንደዛ ብሎ ይናገራል። አንበብ ይወቅ ግን ከይሄኛው እርግጠኛ መሆኔን በታሪክ በምን ነው ማረጋግጠው? አሁን የእኛን የተናገረው ትክክል ነው። ኢየሱስ የአላህ ልጅ ኢየሱስ ኢሳን ነው የምናመልከው ብሎ ነበረ። እሱ በገሃድም አለ ውሸት ማለት በታሪክም አለ አይደል? እሱ አሁን ላስረዳህ። አሁን ምን መሰለህ፣ ቁርአኑ የሚለው ተብሎ ተጽፏል ቢሆን ኖሮ አዎ የተጻፈ ነገር አሳዩኝ፣ ካልተጻፈ ስህተት ነው ማለት ትችላለህ፣ እንደግፋለን። ገብቶሃል አይደል? አንድ ሁለተኛ ቁርአኑ ወይ ተረጋጋጅ ተረድቻለሁ ወይ ልጨርስ። ቁርአኑ ያለው ምንድን ነው? አሉ ነው። ያ ማለት በአንደበታቸው መጥተው የተናገሩት ነገር እንጂ መጽሐፉ ላይ ተጽፏል አላለም። ይሄን ደግሞ እንዴት ነው ማረጋገጥ? እሺ አሉ ካላከሉ ወደ እሳት ለምን ይወረወራሉ? ወይ እኮ እነዚህ ሰዎች አመለኩ። ዑዘይርና የአምላክ ልጅ ነው ብለው አመለኩ። እነዚህ ሰዎች ወዴት ሄዱ ይፈልጋል? እሺ አሁን ያሉት አይሁዶችስ? እሺ ብሮ አሁን ያሉት አይሁዶችስ? አሁን ያሉት አይሁዶች ልክ የእሳት ናቸው። ለምን ዑዘይር የአምላክ ልጅ ነው ብለው ያምናሉ ወይ? አመኑም አላመኑም እነዚህ ሰዎች የእሳት ናቸው። ምክንያቱም እሺ የአሁኖቹ አይሁዶች ምን ብሎ ነው የሚያመልኩት? የአሁኖቹ ስበላ እንዴ ይጨርስልን። የእሳት ናቸው ጨርስ። ለምን ከተባለ የመጨረሻ ዘመን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የካደ ሁሉ የፈለገ ቢሆን ጀነት ሊገባ አይችልም። ያ ነው። ስለዚህ አሁንም ያሉትም ሆኑ እነዚያ የእሳት ናቸው። ኩሉሁም ኢለናር ሊአነሁም ከዘቡ ቢነቢይ ዐለይሂ ሰላቱ ወሰላም። በነቢ ሰለላሁ ዐለይሂ ወሰለም ነቢይነት ስለካዱ እሱ እንትን ነበር እኮ ይኸውልህ፣ አሁን ስላሉ ብቻ እኮ ሲኦል አይወረወሩም። ስላመኑ ነው እኮ አሉ የምትለው ነገር እኮ ሰው ስላላይ ሲኦል አይወረወርም ብለውም ስላመኑት ነው የተወረወሩት። የተናገሩበት ስላመኑበት ነው። በመጀመሪያ ነው ነገር አንዳንድ ነገር ቀስ በል በመናገር እሱ
አንዴ ቀስ በል ገብቶኛል እኮ አካሄድሽ። ግን እንዴት ነው እነዛ ጂውሾች በታሪክ እንኳን አንድ ታሪክ እንኳን የላቸውም እዝራን እንደሚያመልኩ እንኳን። ስለዚህ ቁርአን የሚለው ምንድነው? በአንደበታቸው አሉ የሚለው ነው። በአንደበታቸው እንዳሉ ደግሞ የአይን ምስክሮች ያንን መስክረዋል። ቁርአኑ ላይ እንዲህ ተብሎ ተጽፏል ብሎ ቢናገር ኑሮ የዛኔ የተጻፈበትን አምጣ፣ ካልሆነ ሐሰት የሚለው አካሄድ ይሄዳል። ይህን የሚያደርገው የሌላ ነገር የሚዋሽት ማናቸው ከተባለ ከማስረጃ ጋር ነው። የአዲስ ኪዳን ጸሐፊዎች በመጽሐፍ ተብሎ ተጻፈ። የአዲስ ኪዳን ጸሐፊዎች ምን ይላሉ? እንዲህ ተብሎ በመጽሐፍ እንደተጻፈ ይላሉ። ዕዝራውያኑ ይሰብካል ተብሎ ይነሳል ተብሎ ተነግሮላቸዋል ይላል። ለምሳሌ እንዲህ ተብሎ በነቢያት እንደተነገረ ወይም ደግሞ እንደተጻፈ ብሎ ይናገራል። ያ የተጻፈ ነገር ብሉይ ኪዳን ላይ አለ ወይስ የለም? የለም። ለምሳሌ አንድ ልጥቀስልህ ምን ያክል ውሸታም እንደሆነ አዲስ ኪዳን መጽሐፍ ልጥቀስልህ። አይ እኔ የፈለግኩት እንዴ መሰለህ፣ አሁን እውነተኛ ነገር ከሆነ ያው በታሪክ የሚመጣል ብዬ አንዴ መጽሐፉ ላይ እንዲህ ተብሎ ተጽፏል አሁን ክርስትና አለ። ያ ነገር ሂደንት የተጻፈውን መፈለግ እንችላለን። ይሄን እኮ መስፈርት ሰጠው። በቁርአን ላይ ያለው ተጻፈ ሳይሆን አሉ ነው። እንዳሉ ደግሞ የዓይን ምስክሮች አሉ። አሁን ግን ያለው ምን ነገር ምንድነው? መጽሐፍ ቅዱስ ላይ ስንመጣ የአዲስ ኪዳን ባለቤቶች በመጽሐፉ ላይ በህጋቸው ላይ እንዲህ ተብሎ ተጽፏል፣ በይሁዶች ላይ ባለፉት ህግ ላይ በሙሴ ህግ ላይ ይላል። ነገር ግን የለም የሌለ ነገር ነው። ውሸት ስንፈልገው እዚያ ነው። ኦኬ ውሸት ነው እንበል ግን ውሸት ነው እንበል ግን አሁን ክርስቲያኖች የሚከተሉት እምነት በታሪክም አለ በመጽሐፍ ቅዱስም አለ። ለምንድን ነው የሌለው? የአይሁዶች በቁርአንም በሐዲስም በውጭ ዳተክ ለምንድን ነው የሌለው? ማስረጃ አሳየን። የክርስቲያኖች እምነት በመጽሐፍ ቅዱስ ላይ አለ ብለህናል። እግዚአብሔር ወይንም ነቢያቶች ክርስቲያን ሆኖ ያሉበትን ቦታ አሳየን እስኪ። አንዴ ከወዝ ልጅ በኋላ አንተ ያላ ትልቁ ላይ ነህ ከፍተህ አሳየን እስኪ። ሁሱ አዳምጠኛል? መጀመሪያ ያልኩት አዳምጬሃለሁ። ምን አልክ መሰለህ? የክርስቲያኖች እምነት ለምሳሌ የክርስትና ኖ የክርስትና እምነት በታሪክም አለ በመጽሐፍ ቅዱስም አለ። ዋ እኮ በመጽሐፍ ቅዱስ እያልኩ ነው። አስጨርሰኛ ላውራ እኮ እያወራን እኮ ነው። የክርስቲያኖች እምነት በመጽሐፍ ቅዱስ አለ እያልክ ነው። እና ስላሰፋኝ ምንም የሚፈጠር ነገር የለም እኮ ማለት አትችልም። አንተ ከሐዲስና ከቁርአን ውጪ አይሁዶች የእዝራ እምነት ይከተላሉ። ያራዳ ልጅ ነው አንተ። አየር የያዘ ነው እኮ ገብታቸው፣ ግን ተበላሽ መጨረሻ ላይ። የሌለ ትልቅ ውሸት እዚህ ዓለም ላይ ተናገር። ትልቅ ውሸት እዚህ ዓለም ምንድን ነው? የክርስትና እምነት መጽሐፍ ቅዱስ ላይ ማስረጃ አለው ማለት ነው። የትልቅ ስህተት ነው። የትኛውም ቦታ ላይ መጽሐፍ ቅዱስ ላይ ክርስቲያን ሆኖ ብሎ እግዚአብሔርም ሆነ ነቢያቶች አላዘዙም። ውሸት ነው። ዋሽታቸዋል። ቆም ብላቸው አስቡ። ቆም ብላቸው አስተንተኑ። ይቅርታ ቆም ብላችሁ ሳይሆን ቁጭ ብላችሁ እንደኔ ማስተንተን ትችላላችሁ። ከፈለጋችሁ ሆነ ስራችሁን ክልታችሁ ማስተንተን ትችላላችሁ። ያገባል ዋና ማስተንተናችሁ ነው። እሺ አቡከር አለ ብዙ እሺ ባይሆን ግን ሁሱ አንድ ነገር ምናልባት እንደዛ ሲባል ደግሞ አንዳንዴ እንትን አድርገው ይይዙታል። ማስረጃም የለም አድርገው እንዳይዙት አንድ ነገር ብቻ ላሳይማ ማገኘ ይመስለኛል። እንግዲህ አሁን እስቲ የሂስትሪ መጽሐፍ እንክፈትና የታሪክ መጽሐፍት ማለት ነው። አሁን እነሱ በሚሉት ስታንዳርድኛ ከቁርአን መጀመሪያ ቁርአናችን ነው ማስረጃ ብናመጣው። እስቲ የታሪክ መጽሐፍ ብንከፍት ይሄ የምትመለከቱት የእስልምና የሳይንኮሎፒዲያ ተብሎ የተዘጋጀ የታሪክ መጽሐፍ ነው። ጸሐፊው ሙስሊም አይደለም። ያው እዚህ ጋር ጎርደን ይባላል። ጸሐፊው ራሱ ሙስሊም አይደለም። የአይሁድን ታሪክ በጣም አዋቂ ከሚባል ግለሰብ መካከል የሆነ ነው ጸሐፊው ማለት ነው። እና እስቲ ስለ ኡዘይር ምን እንደሚያስቀምጥ ላሳያቸው፣ ምን እንደሚል ማለት ነው። እንዴ እዛ ጥያቄ ያላችሁ ሰዎች ካላችሁ ትቀጥላላችሁ ኢንሻአላህ። ቤት አንዴ ሺህ መጽሐፍ ስለሆነ
ቲዩ ቤት ደረስን ማለት ነው። ኦኬ አሁን እንግዲህ ስለ ኡዘይር የሚሰጠንን ነገር ተመልከቱ። እንግዲህ ያው ፔጅ 209 ማለት ነው እና ምን እንደሚል ላሳያችሁ። ኡዘይር አለ አንዴ ሻፎን ኡዘይር አለ አይዴንቲፋይ ዊዝ ዘ ባይብሊካል እዝራ ተብሎ የሚጠራው ነው ባይብል አለ he is mentioned once in the Quran in a passage that has cause considered discussion በጣም ወሳኝ የሆነ ውይይትን የሚያስፈልገው የቁርአን አንቀጽ ተጠቅሷል አለ that ይሄም የቁርአን አንቀጽ ምዕራፍ 9 ቁጥር 30 ነው አለ እና we read the Jewish say እዝራ is the son of Allah እዝራ የአላህ ልጅ ነው ብለው እንደተናገሩ እናያለን and the Christian say አልመሲህ is the son of Allah ይላል እና with this view does not represent ሜንስትሪም ራባይክ ጁዳይዝም ይሄ ሜንስትሪም የሆነ ታዋቂው የሆነው አይሁድን የሚደግፍ አይደለም ኢን ኤኒ ፔሪድ በማንኛውም ፔሪድ አለ there seems to have been some Jewish in pre-Islamic አረቢያ በአረቢያ ዴዘርት ላይ ቀደምት በሆኑ ቦታዎች ላይ አንዳንድ ጂውሾች ነበሩ አለ ሰም ጂውሽ ተመልከቱ እንግዲህ የራሱ የኛ እንትን አይደለም ሰም ጂውሽ አለ in pre-Islamic አረቢያ that equate እዝራን ይሄም ግለሰብ ማን እንደሆነ እናያለን ብቻ በአጠቃላይ እሱን ኢኳል ያርገው ትልቅ ደረጃ እንደሰጡት እና የአምላክነት ደረጃ እንደሰጡት ኢቭን ቤኒ ኤሎሂም ብሎ ይጠሩት ነበር ይላል ቤኒ ኤሎሂም ብሎ ይጠሩት ነበር ይላል ወላሂ ነው ብለው ይሄንን ከአይሁድ ካሁን ካለው መጽሐፍ ከታልሙድ አመጣላቸዋል ቤኒ ኤሎሂም ማለት የአምላክ ልጅ ማለት እና ቤኒ ኤሎሂም ብለው ሊትራሊ አምላክ ብሎ ይጠሩት ነበር ይላል እና ሙስሊም አትሳሳትም ብሎ ነው የሚያስቀምጠው ቁርአን ትክክል ነው የተናገረው ብሎ ያስቀምጣል ያው ተመልከቱ ገጽ 209 ነው ማለት ነው እንግዲህ ከዚህ ውጪ ማስረጃዎችን ማምጣት ይቻላል ምናልባት ኢንኬዝ እንደዚህ ብዙ ጊዜ ቁርአንን ተኩረ መልስ ስንሰጥ በቃ የለም ማለት ነው ምናምን የሚል ነገር ውስጥ እናገቡ ነው ይሄንን ያቀረቡት እሺ ኢንሻአላህ ጥያቄ ያላችሁ ሰዎች ካላችሁ መግባት ትችላላችሁ እሺ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ እሺ እኔ ጥያቄ ነበረኝ ባለፈው ኢብራሂም ጋር ገብቼ የሆነ 3 ጥያቄ ጠይቄ አንዱን ወደ ሁሱ ነበር ያስተላለፈኝ ያውም ደግሞ ፈትዋ ነው ይሄ ብሎኝ ነበረ ምንድነው አንደኛው እንትን ነበረ ስለ ጎረቤት ሀቅ ላይ ማለት ነው ኦኬ ኢቃማ ለኔ ጋር በጣም አፎን ዛህሩ የለችም ኢቃማ ወደ ሰላት መሄድ አለብኝ እንዴት ነው ለማን ነው ጥለን የምንሄደው ሰው የለም ጀራ እስቲ ኢንሻአላህ ግባና የሆነ አሬንጅ ነገር ለማድረግ ሞክሩ ለዛሩ ሼር አድርጉላት ኢንሻአላህ ወደ እንትን መሄድ ስላለብኝ ነው አፎን ሰላም አለይኩም